በስመ አጠራሩ ክብር ይግባውና ይህ ቦታ ደግሞ ጌታችንና መድኃኒታችን ኢየሱስ ክርስቶስ አክሊለ ሦክ እንዲደፋ እንዲሰቀል ፍርድ የተሰጠበት የጲላጦስ አደባባይ ማለት ነው። እንግዲህ በዚህ ቦታ ነው ተቀምጦ በሰው ፊት ተቀምጦ ፍርድ የተሰጠው ጲላጦስ የሚባለው ንጉሥ ጌታችንና መድኃኒታችን ኢየሱስ ክርስቶስ አክሊለ ሦክ ደፍቶ እንዲሰቀል ፍርድ የሰጠበት ቦታ ነው። እንደምታዩት በጣም ፍላጻውን የጠላቴን ቁጣ መከተልኝ ወደኔ የመጣ በራራልኝ በእርሱ በወዳጄ ሰላም ሰፍኗል በጓዳ በደጄ በድንኳኔ እልልታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነቴ ላይ ተይዞ እንዲሰቀል የተፈረደበት ይህንንም አክሊለ ሦክ ይታያቸዋል። ይህንን አክሊለ ሦክ እንዲደፋ ፍርድ የተሰጠበት አደባባይ ደግሞ የጲላጦስ አደባባይ እየተባለ ይጠራል ማለት ነው። እንግዲህ እዚህ ቦታ ነው ጌታችን ኢየሱስ ክርስቶስ ለሰው ልጆች ሲል መከራ እንዲቀበል ሁሉን በአንድ ቃል ማድረግ ይቻላል። ነገር ግን በራሱ ጊዜ ወዶና ፈቅዶ መከራ እንዲቀበል በተፈጠረ የቆመበት ቦታ ነው። ጲላጦስ ስላልተወኝ አንዳች አጣህ ብሎ ሙሉ ሰው ነኝ የለኝም ጎደሎ በከፍታ